እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አዳም ካለ ሴት ሴትን እንዳስገኘ ድንግል ማርያም ወይ አንቺም ካለ ወንድ ወንድ የሆነውን ክርስቶስን አስገኘሽልን ይላታል። በዚህም ደግሞ የሔዋን ዕዳዋን ከፋይ ሆንሽላት። ሔዋን በገነት ሳለች የዲያብሎስን የሰላምታ ድምፅ ሰምታ ለአዳም መውደቅ ምክንያት ሆነች ይላታል። ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በናዝሬት ገሊላ የመልአኩን ብስራት ሰምተሽ ብስራቱን ተቀበለሽ እኔ ለእግዚአብሔር ባሪያው ነኝ ብለሽ ለወደቀው አዳም መነሳት ምክንያቶች ይላታል። አሁንም ከሔዋን ጋር ሲያነጻጽራት እንዲላታል ቅዱስ ዮሐንስ አፈወርቅ ሔዋን ዕፀ በለስን ቀጥፋ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን የዘላለም ሕይወት የሚሰጠውን እውነተኛ የሆነውን ህብስት ክርስቶስን ወለድሽልን ይላታል። ሔዋን ለሞት አባት የሆናትን ቃየልን ወለደች ይላታል። ለሞት አባት የሆናትን ቃየልን ወለደች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን ከሰው ልጆች ሁሉ የዘላለም ሞትን ያራቀውን መድኃኒት የሆነውን ክርስቶስ ኢየሱስን ወለድሽልን ይላታል። ድንግል ማርያምን እንዴት አንጠራት ወዳጄ? እንዴት አንጠራት? ሁላችሁም ማርያም እያላችሁ ኮሜንት ላይ ጻፉ። ሁላችሁ ማርያም እያላችሁ ኮሜንት ላይ ጻፉ። ቶሎ ቶሎ ጻፉ። እንዴት አንጠራት? እንኳን የክርስቶስ እናት ድንግል ማርያም ይቅርና እንኳን የክርስቶስ ሰማይን ያለባለ ምድርን ያለ ካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ትቅርና የኔ እንኳን የኔ ኃጢአተኛው የኔ በደለኛው የኔ ፈለጋትናችሁስ እናት እንኳን በሰዎች ዘንድ ትከበራለች። እንዴት አናከብራት? እንዴት ስሟን አንጠራት? እንዲህ ስንል ራሳችሁን የሚያዞራችሁ ካላችሁ ዳርፍማ ቢዝነስ ያው ድንግል ማርያምን ኦፍኮርስ ምን ጠራት ለዚህ ነው ለማለት ያክል ነው። ተወዳጆች ቤታዮ ፕሊዝ ሰላም በይንና እኛ ምን ጠቅለል ድንገት እንዴ የረሳሁትን ሁሉ አስታውስኩ እናንተ ኦኬ አሁን ካልገባች አልተመቻትም ማለት ነው። ትግባ። እሺ ትገባለች። እሺ የኔ ተወዳጆች እስከዛ ድረስ አንዳንድ መልእክቶችን ለማስተላለፍ ለሞክር። ክርስቲያኖች ወንድሞች እንግዲህ የኦርቶዶክሳዊ ወጣት ጉባኤያችንን እንደምታውቁት ጥቅምት 9 ያሳለፍ ነው ማለት ነው። ጥቅምት 9 በቦሌ ደብረ ሳሌም በቦሌ መድኃኔዓለም ካቴድራል ቤተክርስቲያን አድርገናል እና በጣም ልዩ ጉባኤ ነበር የነበረን። ይህንን ኦርቶዶክሳዊ ወጣት ጉባኤ የመጀመሪያውን ዙር እንግዲህ ጥቅምት 9 ያደረግነው። አሁን ሁለተኛውን ዙር ደግሞ ከፊታችን እንግዲህ ባሉት ተከታታይ ቀናቶች ለማድረግ ዝግጅት ላይ ነን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች የሁላችሁም እገዛ ያስፈልገናል። እንግዲህ ጉባኤውን ለማዘጋጀት በነበረው ትግል ላይ በተለይ የመጀመሪያውን ዙር በጣም ብዙ ክርስቲያን የሆኑ ወንድሞቻችን አግዘውናል። አሁንም የእናንተን እገዛ እንፈልጋለን። አሁንም በተለያዩ ቦታዎች እየዞርን በክልል ከተሞችም ጭምር ጉባኤውን ለማድረግ ትልቅ ዝግጅት እየጨረስን ነው። ማገዝ የምትችሉ እህቶች ወንድሞች እባካችሁን የእናንተ እገዛ ያስፈልገናል። በጣም ብዙ ለሆኑ ነገሮች ለስክሪንም ጭምር ለዲኮር ለሳውንድ ሲስተም በጣም ብዙ ለሆኑ ነገሮች ትንሽ የሳንቲም እጥረት አጋጥሞናል እና የምትችሉ እግዚአብሔር አምላክ እንደው በገንዘብ የባረካችሁ እህት ወንድሞቻችን ካላችሁ በቻላችሁ ታቅም አሁንም ሰፖርት እንድታደርጉን በልዑል እግዚአብሔር ስም ጠይቃለን። የመጀመሪያውን ዙር አዲስ አበባ አድርገናል። እግዚአብሔር ቢረዳን ሁለተኛውን ዙር ደብረ ብርሃን ለማድረግ አስበናል። እንደ እግዚአብሔር መልካም ፈቃድ ሶስተኛውን ዙር እንግዲህ የት እንደምናደርግ ገና ምክክሮች ላይ ያለ ነው። እግዚአብሔር ቢረዳን ግን ምናልባት አዳማ ወይም ሐዋሳ ላይ ሶስተኛውን ዙር ጉባኤ እናደርጋለን። አራተኛውን ዙር በድጋሚ ከእንደገና አዲስ አበባ ላይ ለማድረግ ጥረት እናደርጋለን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች በተለይ በውጭ ዓለም የምትኖሩ ወንድሞቻችን የእናንተ ትንሿ መገዛ ብትሆን እኛን እጅግ በጣም ትጠቅመናለች። እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ስለዚህ እባካችሁን እገዛችሁን ስለምንፈልግ ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን እና ሌሎችን ቦታዎችን መንካታችን የማይቀር ነው። ሁላችሁም በጉጉት ጠብቁን። እንደ እግዚአብሔር መልካም ፈቃድ የኦርቶዶክሳዊ ወጣት ጉባኤያችንን በድምቀት
በክልል ከተሞችም ሁሉ ሳይቀር ጉባኤውን እናደርጋለን። እግዚአብሔር አምላክ ይፍቀድልን። አዎ አዳማምኑ ወለጋምኑ የምትሉ እህቶች ወንድሞች ሁሉም ጋር የምንመጣው እሺ፣ እንዳታስቡ። ማገዝ የምትችሉ ግን አሁንም እባካችሁን እገዛችሁ ያስፈልገናል። እባካችሁን እገዛችሁ ያስፈልገናል። በቻላችሁት አቅም እንድታገዙን በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁንም በጣም 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 አድርጌ ነው የምወዳችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ከዚህ በፊት በተለይ መጀመሪያውን ዙር በጣም ፈታኝ ነበረ። በጣም 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 ብዙ አስሎች ነበሩት። የቦሌ መድኃኔዓለምን ጉባኤ ስናደርግ በጣም ብዙዎቻችሁ አግዛችሁናል። ስማችሁን እየጠራን ብናመሰግናችሁ ደስ ባለን፣ ነገር ግን ስማቸው ተጠርቶ እንዲመሰገኑ ስላልፈለጉ ያው ስማቸውን አናነሳም። ያው እነማን እንደሆናችሁ ታውቃላችሁ። ሰፖርት ያደረጋችሁ እህቶች ወንድሞች በጣም ነው የምናመሰግናችሁ። እንደ እግዚአብሔር መልካም ፈቃድ አሁንም የሁለተኛውን ዙር ኦርቶዶክስ የወጣት ጉባኤያችንን ለማድረግ ጥረት እያደረግን ነው። ትልቁ ዓላማው ምንድን ነው? የዚህ ጉባኤ አንደኛ በሶሻል ሚዲያው እንደምታውቁት ትንሽ ወረተኝነት ይበዛል። ሶሻል ሚዲያ ክርስቲያን የሆኑ ወንድሞቻችን ለመቆጣጠር የሚያመች አይነት ፕላትፎርም አይደለም። ስለዚህ እዚሁ ሶሻል ሚዲያ ላይ እዚሁ ፕላትፎርም ላይ ያላችሁ ክርስቲያን እህት ወንድሞቻችን እናንተን ወደ ቅድስት ቤተክርስቲያን የማስጠጋት ዓላማ ነው ያለው። ሲቀጥል በተለያየ አይነት ሁኔታ ውስጥ ሆነው የእኛን ትምህርቶች የሚከታተሉ በጣም ብዙ ወጣቶች አሉ። በሱስ ሕይወት ውስጥ ሆነው ሲጋራም እያጨሱ ይሁን ጫትም እየቃሙ ይሁን በጣም በሚገርማችሁ ሁኔታ የእኛን እነዚህን ትምህርቶች የሚከታተሉ በጣም ብዙ እህት ወንድሞች አሉ። በከባባድ ልምምዶች ውስጥ ያሉ በጣም ብዙ ወጣት የሆኑ ሰዎች ይከታተሉታል ይህን መርሃ ግብር። ስለዚህ ከነማንነታቸው ወደ ቤተክርስቲያን እንዲመጡ የማድረግ ዓላማ ያለው ትልቅ ጉባኤ ነው። ካለብን የነፍስ ድፋምነት ስሜት ከኃጢአታችን አጥቦ ሊያነጻ የሚችለው የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ መሆኑን ለእነዚህ ወንድሞቻችን ማሳየትና ማሳወቅ እንፈልጋለን። ይህንም ደግሞ ለማድረግ ጉባኤውን በቻልነው አቅም በተለያዩ ክልል ከተሞች እናደርጋለን። እግዚአብሔር አምላክ ይፍቀድልን። ሁላችሁም በቻላችሁት አቅም ማገዝ የምትችሉ በውስጥ መስመር እባካችሁን ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እወዳችኋለሁ። ሰላም ሁኑልኝ። እንደ እግዚአብሔር መልካም